በጣም አንተ ቆንጆ ብትሆን ቆንጆ አፈር ነህ። ቀይ ብትሆን ቀይ አፈር፣ ጥቁር ከሆንክ ጥቁር አፈር ነው። ሁላችንም ከአፈር ነው የተፈጠርነው። ሌላ ለየት ተብሎ የተቀመመ ማንም የለም። ሁላችን አፈር ከአፈር ነው። 80 ኪሎ ብትሆን 80 ኪሎ አፈር፣ 100 ኪሎ ብትሆን 100 ኪሎ አፈር፣ 70 ኪሎ ብትሆን 70 ኪሎ አፈር ነህ። አንተ እኮ አፈር ነህ። ምንም ሌላ ትርጉም የለውም። ግን ለአንተ ትርጉም ምኖረው ክርስቶስ በአንተ ውስጥ ስኖር ብቻ ነው። በቃ ክርስቶስ በአንተ ውስጥ ከሌለ ማለት ነው የፈለገን ሰው ሁን፣ በቃ የፈለከ ሰው ሁን፣ በቃ አፈር ነህ ማለት ነው። ትርጉም የለም። ስለዚህ ክርስቶስ ውስጥ የገባችሁ ሰዎች ከዚህ እንድትወጡ በጌታ ፍቅር አሳስባለሁ። ይሄ መንፈስን ደግሞ እንድትመቱ እንድትጸልዩ በጌታ ፍቅር አሳስባችኋለሁ። የሰይጣን መጠቀሚያ አጀንዳ እንዳትሆኑ በጌታ ፍቅር ጠይቃችኋለሁ። እግዚአብሔር ይባርካችሁ። በጣም አከብራችኋለሁ። ቢግ ሪስፔክት። ተባረኩ።